ሰላም ዛሬ ማሳያችሁ የዩቲዩብ ዋን እንዴት እንስራት የሚለውን እንዴት እንደምንሰራው አሳያችኋለሁ። ተከታተሉኝ። መጀመሪያ እዚች ጋር ሺፕዋን መርጣለሁ። በዚህ ሺፕ እቺን ትንሽ ሳይዟን ጨመር አድርጌ የዩቲዩብን ቀጥታ የዩቲዩብን ሎጎ ለመጠቀም ነው እንዲቻረኳትና ልክ በዚህ ልክ ትንሽ ሳይዟን ጨመር አደርጋለሁንም ይሄን አክል ካረኩ በኋላ ራዲየስ አበራለሁ። ራዲየሷን በዚህ ልክ አበራው በኋላ እንደምታውቁት የዩቲዩብ ሎጎ ምናልባት ቼክ አድርጉትና የዩቲዩብ ሎጎ እንትኑ ቀጥተኛ ነጭ አይደለምና ከለሩን ትንሽ ነጭ ሆነ ደብዘዝ አለች ነው የምንጠቀመው። ይሄ በዲፎልት ነው ቀዩ የሚመጣው ባይ ዲፎልት ስለተቀመጠ መጀመሪያ በዚህች ልክ እናስቀምጥና ከዛ በኋላ ደግሞ እቺን ራሷን ኮፒ እንላታለን። ኮፒ ካልን በኋላ እቺን ሳይዟን ትንሽ እንቀንስና መሃል ላይ ያለችዋን ለመስራት በዚህ ልክ ሳይዟን ቀንሰን በዚህ ልክ ሳይዟን ከቀነስን በኋላ ሰርክል እንሰራለን። የሰርክሏን እዚህ ጋር ገብቼ ሰርክሏን ከሰራው በኋላ አሁን ይሄ ነጭ ነው ኦሬዲ ነጭ ነው። በዚህ ልክ ትንሽ ሳይዟን ሰፋ ያያረግ ሳይዟን በዚህ ልክ ሰፋ ካረግን በኋላ ቀጥተኛ ነጭ ነው የምንጠቀመው። መሃል ላይ ያለችዋን ቀጥተኛ ነጭ ተጠቀምኩኝ። ከዛ እዚች ጋር አርጌ ቀጥተኛ ነጭዋን እዚች ጋር ተጠቀምኩኝ። ከዛ ልክ አሁንም ራሷንም ዱፕሊኬት አርጌ ራሷን ማለት ሌላ ሺፕ ከምትመርጡት ራሷን ዱፕሊኬት አረጉና ራሷን በዚህ ልክ ዱፕሊኬት አረጉና በእንትን ማለት ነው እቺን ሼፕዋን በዚች ብታረጉ በሰርክል ብታረጉት ማለት ስኩዌር ብታረጉት ይሻላል። ከዛ በኋላ ስኩዌር ካረጋችሁ በኋላ ከለር ትመርጣላችሁ። ባይ ዲፎልት ነው የሚያስመርጣችሁ ከለር ስትመርጡ ቀይ ታረጉታላችሁ። ከዛ ለዚህኛው የዩቲዩብን እንዲቀጥታ አይደለም የዩቲዩብን እንትኗን ለመስራት ራዲየስ አበራለታለሁ። ለዚህኛው ራዲየስ ልክ በዚህ ልክ አበራለትና ምናልባት እዚሁ ማየት ከፈለጋችሁ እቺን ቀይ እንዲያደርገን የራዲየሱ ምን ያክል እየተጠቀመ መሆኑን በዚህ ልክ እንዲ ያረጋችሁ ቼንጅ ያረጋችሁ ሳይዟን በዚህ ልክ አድርጋችሁ በዚህ ልክ መሄድ ትችላላችሁ። ከዛ ኦሬዲ ምናልባት ሴንተር ላይ እንድትሆን ከፈለግን ወደ ታች ትንሽ ይመስለኛል ሴንተር ወደ ታች ትንሽ እንዲናወርዳትና ከዛ አሁን ደግሞ የሚጠበቅብኝ መሃል ላይ የሆነች እንትን አለች ምልክት አለች። ያቺ ምልክት ለመጠቀም ቴክስት ተጠቀምና ኦሬዲ ቴክስት ተጠቀምና